አንቺ እዚህ ላይ ትኩረት አድርጊ። Waktu kuliah kita nih memang karena masjid nih kalau dulu kuliah ini dalam berang atau dalam mana atau kali dalam pang anong jembatan kuning ini naruh pakai IP luar biasa kalau mati. እስኩቲ Khadija. Ya tadi sudah payung berita bahwa di sini mereka semua istri apa yang ማሻአላ ማሻአላ። ምንድን ነው ስሙ? ይሄ ምግብ እኔ አላውቀውም። ይሄ ምግብ ምንድን ነው ስሙ? ምንድን ነው ስሙ? እኮ እኔም አላውቀውም። ኦኬ፣ በኦሮምኛ ነው የምታውቂው? በኦሮምኛሽ ምንድን ነው? አላሁ አክበር። ኦሮምኛውም አማርኛውም እሺ፣ አረበኛው የባሰ ሀገር እና አማርኛውም አታውቂም፣ አረበኛውም አታውቂም፣ ኦሮምኛውም አታውቂም። ምን ይሻላል? ኦሮምኛውም ጠፋብኝ። ማሻአላ። እኔ ፓስታ ብዬ ሰማዋለሁ። እኔ በነገራችን ላይ ምግብ አላውቀውም። ይሄ በኦሮሞ ክልል በጣም የሚወደድ ምግብ ነው አሉ። እንግዳ ምናምን ሲመጣ ይሰራል አይደለም? ሰው ሲወልድ እናቶች ሲወልዱም ይዞ ይከዳል ያለ ሰው አለ አይደለም? ለሰርግ ቤትም ሄዳል። ግን ምን ያህል ተሰርቶ ነው እንደዚህ ለሰርግ ቤት እንጀራ መስዋዕት የሚደረግበት ተቀልሻ በሱ ሙሉ ስንት ሰዓት ይፈጃባቸው? 2 ቀን ምናምን ከሰርቶ አይፈጅም። ማሽኑ ትልቅ ነው የሚሰራበት ማሽኑ ትልቅ ነው ወይስ ይሄ ነው ራሱ? በዚህ ለሰርግ ቤት አንድ ሞሰብ ሙሉ እንትን እኮ ነው። በጣም ሶስት ሰዎች ማለት ነው። ሊጡ ይቦካና ይቀመጣል። ከዛ አንዱ እንደዚህ ካደረገ አንዱ ከዛ ይሰራል። እና እኔ ላሰራሽ እንዴት እንደሆነ ግን ችግሩ አልለመድኩም። ይሄ ምግብ መልመድ ያለብኝ ግን ስሙን ንገሪኝ። ሰዲጃ እስኩቲ እቺ መላሳ ዝም አትልም እኮ በቃ ማሻአላ ማሻአላ ማሻአላ። እንደ ሳምቡሳ ማለት ነው በቃ እኔ እንደዚህ ሊጡ ማለት ነው። አሁን እሺ ስሙ ፈልጊና ንገሪ፣ አስታውሽኝ። በኦሮምኛ ንገሪኝና ቀመሻ በኦሮምኛ በአማርኛ ቀመሻ ማለት ቅምሻ ማለት ነው። በቃ ቅምሻ ማለት አረ ደፋሽ ሁሉ ነው። አሁን ከዛ ይሄ ፀሐይ ላይ ይወጣል እኛ ማለት ነው። አሁን ቁርስ ልንበላ እንመጣለን። እኔና ጓደኛዬ እኔና እንዴት እንድንሽ ያለች የምስቀው ማለት ነው። ቀስ እያለ መሳቅ አችልም። ልንበላ እንመጣለን። ይሄ ያለች ፀሐይ ላይ ተሰጥቶ ለነገ ወይም ከነገ ወዲያ ነው የሚበላው ብላን አራፈች። እሰይ አሁን ልበላ ነው ያልፈልሽ ቡራ ማሻአላ انت باب تاكلي بيت انت عليك اساسيه عشانك ما سويت እንደዚህ ይችላል። ማሻአላ ግን አይበጠስም። አሁን የምትፈልጊው አንቺ እንዲበጠስ ነው። ይለጠጣል በቃ ፓስታ ነው ሌላ ነገር የለም። አሁን የሰራሽው ትንሽ ነበር ግን በዛው ማሻአላ ይሄ በቃ ፓስታ ነው ሌላ ነገር እኮ የለም። ነሽ አሰራሩን ንገሪኝና ቪዲዮውን ለዝጋው። ፀሐይ ላይ ይደረጋል። ከዛስ
በውሃ ብቻ ይደርቃል መጀመሪያ። ይሄ ምንድን ነው? ይሄ መዳመጫ ነው። ይሄ መዳመጫ፣ ከዛ ይሄ ደግሞ መቁረጫ። ያው አንድ ነው፣ ግን ይሄ በጣም አፍሮ ነው። የቱ? እሺ ይሄስ መጨረሻ ያለው ይሄ መቁረጫ። ይሄስ? ይሄኛው ማወፍሮ ነው የሚጥለው። ይሄ ያወፍረዋል። ይሄ መዳመጫ ነው። እስኪ ይሄ ያወፍረዋል። ይሄ ደግሞ ቀጭን አድርጎ ነው የሚያወጣው። ማሻአላ ፓስታ ነው በቃ። ሌላ ምን አለ? በአማርኛ ደርቅ ማለት ነው። ራሱ ፍቅሽቅሽ ይላል። ትንሽ እንደዚህ ትንሽ ይላል። እንደ ዳቦ ቆሎ ይሆናል። ከዛ ውሃ ሲፈላ ውሃ ውስጥ ይጨመራል። ከዛስ ይመስላል። ሲበስል ጨው ይጨመራል። ወይ በዘይት ወይ በቅቤ ይበላል። በቃ ሌላ ነገር የለም። በቅቤ ወይም በዚህ ነጭ ነው እንደዚሁ እንዳለ። በርበሬ መጨመር ትችያለሽ እንደ ፍላጎት። ግን ትክክለኛ አሰራሩ በነጩ ነው የሚባለው። በነጩ የሚባላሉ፣ በበርበሬ የሚባላሉ። ግን አብዛኛው እኛ የምንበላው በበርበሬ ነው። ኢትዮጵያዊ ያው ከበርበሬ ጋር የተያያዝን ነን። ቡክራኪል እዚህ ጋር ይዳመጣል። እዚህ ጋር ተቦክቶ አሁን ይሄ ፀሐይ ላይ ነው የሚሆነው። አሁን በፊት ሙቀቱ እንደነበር ቢሆን 30 ደቂቃ ወይም 1 ሰዓት አይፈጅበትም፣ ቶሎ ይደርቅ ነበረ። አሁን ግን ሙቀት የለም እና ቢያንስ 1 ቀን ሙሉ ለራሱ የሚደርቅ አይመስለኝም። አሁን እኮ ፀሐዩ የለም ብዙ። ይሄ ማለት የሚያደርቅ ፀሐይ አይደለም፣ አየሩ ቀዝቃዛ ነው። ያው ትንሽ እኮ ነው የሚፈልገው ፀሐይ፣ እሱ ብዙም አይደለም።